ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት አደረሳችሁ አደረሰን። ውድ ቤተሰቦቼ በሀገርም በሀገር ውጭም ያላችሁ እኛን የምትከታተሉ እኛን የምታበረታቱት ወንድሞቼ በሙሉ እንዴት ዋላችሁ፣ እንዴት አደራችሁ ላለው ሰላምታዬ ይድረሳችሁ። ከሰላምታዬ በመቀጠል ዛሬም እንደተለመደው ያኔ ቀለል ያለ ቁርስ አሰራር እየላችሁ መጥቻለሁኝ ማለት ነው። አብረን እንሰራለን ቁርሱን። የቁርሱ የሚያስፈልገን ግብአቶች ያው እዚህ ጋር የምታዩት ፊት ለፊት ካሮት አለ፣ እንዲሁም ቃሪያ፣ ሽንኩርት አለ፣ ፍልፍል ሮሚ። ሽንኩርትም አለመጠቀም ትችላላችሁ። ከዛ እነዚህን እያንዳንዱ ግብአት ለየብቻው ቆራርጣቸዋለን ማለት ነው። ማለት እንከትፈዋለን። ሽንኩርቱን ሸንተር በማድረግ ካሮቱን ደግሞ ያኔ በስሱ ሁሉንም አንድ ላይ እናዋዳቸው ማለት እንቆርጠዋለን ማለት ነው። ወደ እንግዲህ ውድ ቤተሰቦቼ እንዳያችሁት ቅድም ያያችሁትን በዚህ መልኩ ቆራርጠነዋል። እዚህ ጋር ፍልፍል ሀር አለ። ፍልፍል ሀርና ፍልፍል ሮሚ ማለት ቃሪያ ባረድና ሀር ማለት ነው። እዚህ ጋር ካሮት አለ፣ ሽንኩርት አለ። ሁሉንም በምታዩት መልኩ ቆራርጫቸዋለሁ ማለት ነው። እዚህ ጋር ስትከታተፉ ጀዘሩንም ማለት ካሮቱን በስሱ ክተፉት። ያኔ ስጠባብሱት ቶሎ የመብሰል እንዲበስልላችሁ ማለት ነው። ጎረድም ማድረግ ትችላላችሁ እንደየቤቱ፣ ያው ሁሉም ይለያያል። ግን እኔ እንደዛ አድርጌ ነው የከታተፍኩት ማለት ነው። እና ፍልፍል ሮሚውንም እንደዛው እዚህ ጋር እንቁላል አለ። ሁሉም ላይ የራሱ ነው የሚሰራው ማለት በኋላ ነው አንድ ላይ የሚቀላቀለው፣ ግን ስንሰራው ለየብቻው ነው። እንቁላሉም ራሱን ችሎ ይሰራል። እና ፍልፍሉ እና ጀዘሩ እንዲሁም ሽንኩርት ቃሪያው በዚህ መልኩ ከታትፈዋለሁኝ ማለት ነው። ማድቀቅም ትችላላችሁ፣ ግን ሲደቅ እንትኑ አያምርም ስታቀርቡት ማለት ነው። ስታቀርቡትም ሆነ ለራሳችሁም ስታዩትም በጣም ከደቀቀ ጥሩ አይን ምን ይብላ ይባል የለ ለአይናችን ራሱ ያን ያክል ውበት አይሰጠውም ማለት ነው። ውበት እንዲሰጠው ከፈለግን እንትን ማድረግ አለብን። ስንከታተፋቸው ሽንኩርቱንም ሽንኩርት በነገራችን ላይ አለመጠቀም ትችላላችሁ። እንደዚሁ ራሱ በጣም አሪፍ ነው ሽንኩርት ሳትጠቀሙ ማለት ነው። እና ይሄ ደግሞ ሼርየው ነው። እንደዚህ ሲታይ ፓስታ ይመስላል ሳ አይደለም። ሼርያ በሀሊብ የሚሰራ ነገር ነው። ትንንሽ ናቸው እና እኔም መጀመሪያ ሳይሆን እንደናንተ ያው ፓስታ ነበር የሚመስለው። ፓስታ ይመስላል እንደዚህ ቀጫጭኖቹ ፓስታ ማለት ነው፣ ግን አይደለም። እና ይሄንን በዚህ መልኩ እና ውዶች ያው ቅድም ባያችሁት መሰረት እዚህ ጋር ጀጓሌ ትንሽ አልጎብኝ መጀመሪያ ዘይት ነው ያደረኩት። ዘይቱ እንደጋለ በርበሬ ያኒ የሀገራችን በርበሬ ማለት ነው። ዘይቱ መጋል አለበት እና ከዛን እርድ ትጠቀማላችሁ ትንሽዬ። ከዛን እሱ አብሮ ከዘይቱ ጋር እንትን መብሰል አለበት መጀመሪያ። ከዛን እንቁላሉን አደረኩት ማለት ነው። እንቁላሉን ካደረኩኝ በኋላ ያው በዚህ መልኩ እንቁላሉን መትቻለሁ። ያው በአንድ እጄ እየቀረጽኩኝ በአንድ እጄ ደግሞ እየሰራኝ ነው ማለት ነው። እንግዲህ ካሜራማን እስከምናገኝ ድረስ እንግዲህ እግዚአብሔር አምላክ ፈቅዶና ወዶ የዩቲዩብ ተጠቃሚ ናችሁ ካለን አይቀርም እንትን እንላለን ማለት ነው። ካሜራማንም ሲቀጥል ደግሞ እኛም ራሳችን ደግሞ ስልኩን አስቀምጠን እኛም ፊት ለፊት ገብተን እጃችን ምናችን እየታየ መስራት እንችላለን። ለጊዜው ግን ያው በአንድ እጄ ነው የምሰራው፣ ምክንያቱም ጎኔም ሰው የለም። ከዛ አንፃር በአንድ እጄ የምቀርጸው እና
እዚህ ጋር አሁን እንቁላላችንን የምትታርገን ከሆነ ምንም እንትን አይልም፣ የሚያስቸግረን ነገር አይኖርም። ከለሩ ትንሽ ጣቋር ብሏል። ያ ማለት በርበሬው ትንሽ እሳት መታው እንትን ስል ማለት ነው ጀጓሩን ከዚህ ግን በጣም ይጥማል ነበረ። እንደዚህ ሲያዩት ነው እንጂ በኋላ ታዩታላችሁ። ያው ሁላችሁንም ፈደሉ ብያለሁኝ። ተቀምጣችሁ እንደምትጠብቁኝ አልጠራጠርም። ሲደርስ እንበላለን ማለት ነው። እና እንቁላላችንን በዚህ መልኩ ያው እንቁላል ብዙ ታይም እና እንትን እንደማይፈጅ ታውቃላችሁ ሁላችሁም። ለእንቁላል 10 ደቂቃም በቂ ነው እንደዚሁ ለመቀቀል ራሱ። እኔ በነገራችን ላይ እንቁላል ሳይበስል ፕሮቲን አለው ቪታሚን ነው ይባላል። ፕሮቲን ነው እንቁላል ግን ቪታሚንም ነው ይባላል። ነገር ግን እኔ እንትን ሳይበስል አልወድም። እንደዚህ ገና ሳይበስል ራሱ ገልበጥ አድርገው ይበሉታል፣ እነሱም አረቦቹ ጭምር ማለት ነው። ግን እኔ አልወድም። እና እንቁላላችንን እያገላበጥናት ነው አሁን። ከዛን እንደዚህ ካገላበጥ ነው በኋላ በደንብ ያኔ ያው እንደነገርኳችሁ እኔ በደንብ ካልበሰለ አልወድም እንቁላል ማለት ነው። እንቁላል ሳይበስል ብዙ ጣዕም አለው ምናምን ነገር ይባላል፣ ግን እኔ ደስ አይለኝም። እና እንደዚህ ገልበጥ አድርገን እሳቷን ቀነስ አድርገን ገልበጥ እናደርገዋለን። እንደዚህ ቢጫ አስፈር ሲሆን አልወድም እንትን ማለት ያኔ ጥፍት ሲል ነው አስፈሩም ወደው ማለት ነው። ሰዎች ችግር የለባቸውም። እና እንቁላላችንን በዚህ መልኩ አብስለነዋል ማለት ነው። ይህን እንግዲህ የበሰለውን እንቁላል ያው ገልበጥ አድርገን እየተዳረሰ ነው። ከዛም በኋላ ይህን የበሰለውን እንቁላል የደረሰው ምን እናደርገዋለን? ሳህን ላይ እንገለብጠዋለን ማለት ነው። እንቁላላችንን ገልበጥ አድርገን ያው እንደነገርኳችሁ ነው። ትንሽ ይብሰል። ቀኑ ገረፈደ ከበሸብ መጣው እና ሳህናችን ላይ አሁን እንገለብጠዋለን። ወደ ቀጣዩ እንሄድ። ከዛን ውዶቼ አሁን ምን እናደርጋለን? እንደ ቅድሙ ተመሳሳይ ነው። ዘይታችንን ጣዋችን ላይ ጠብ እናደርጋለን። ጠብ እናደርግና ዘይቱ ትንሽ ጋል ሲል አሁንም ምን እናደርጋለን? በርበሬ እንዲሁም እርድ እናደርጋለን። ከዛን እርዱና በርበሬው አብሮ እንደዚህ ጥብስ ታረጉታላችሁ። ሀቂቃ ቪዲዮ የሚቀርጽልኝ ሰው ቢኖር በጣም ያምር ነበር ማለት እንትን ስትሉት እንደዚህ በርበሬውና ምናምን ስትጠባብሱት ያምራል። ከዛ ሽንኩርታችንን እናደርጋለን። ያው ሽንኩርት እንደነገርኳችሁ እዚህ ላይ አለመጠቀም ትችላለሁ። በብዛት በጣም ይጣፍጣል። ሽንኩርት ሳትጠቀሙ ራሱ ብታደርጉት ካሮቱን መጀመሪያ ቀጥል አድርጋችሁ ፍልፍል ሮሚውንና ፍልፍል ሻጣውን ማለት ቃሪያ ባረዱንና የሚያቃጥለውን አንድ ላይ አድርጋችሁ እንትን ብትሉ በጣም ነው የሚጣፍጠው። እንቁላላችንም ያው እዚህ ለብቻዋ ተቀምጣለች። ከዛ እንትን ያው ካሮት ቶሎ ይበስላል፣ ብዙም አያደክምም። በጣም መብሰል የለበትም። ውሃ አይደረግም፣ ደግሞ ውሃ ማድረግ አይቻልም ማለት ነው። ያው ገልበጥ ማድረግ ጥሩ ነው ማለቴ ያኔ የሆነ የመያዝ እንትን አይልባችሁም። እዚህ ጋር ጣዋችን ደግሞ እንትን ብላለች፣ በሽቦ እዳዋን አይታለች ማለት ነው። እየፈቀፈኩት ይሄ ነው እንዲጣዋችሁ ሌላ የላችሁም። እንዴት ትላላችሁ እኮ እናንተ?
አዎ አለን፣ ግን እንትን እኔ ነኝ ራሴ ያበላሽሁት ይሄንን ራሱ ማለት ነው። እና ጣወውን አቱ ሙያውን ተማሩ። አዎ እና ደግሞ ያው አበረታቱኝ። አዲስ ሙሽራ ነኝ። እንግዲህ ሙሽርነት ደስ ይላል ሀቂቃ። ዛሬም ለሙሽርነት ብዬ ነው ዛሬ ይችን ቪዲዮ የሰራሁላችሁ። እየበሰለ ነው ማለቴ ያው ዋ የለውም ዘይትና ሽንኩርቱ። ዘይትም የተወሰነ መሆን አለበት፣ መብዛት የለበትም። ከዛ በዚህ መልኩ ግርበት ግርበት እናደርገዋለን። በጣም ቀላል ነው አሰራሩ፣ በጣም ቀላል ነው ሀቂቃ። ቅመሞችዬ ለእናንተም ጥሩ ነው። ሰዎቻችሁን ከበሉ ጥሩ ነው። ሰዎቻችሁን ካልበሉ ለራሳችሁ እንደዚህ ያነሳ አድርጋችሁ ሰርታችሁ ብሉ ብሉ ማለት ነው። አሪፍ ነው። አሁን ምን አደረግን? ፍልፍል ሮሚውንና ፍልፍል ሻጣውን አደረግን ማለት ነው። የሚያቃጥለውንና የማያቃጥለውን። ሀቂቃ የማያቃጥለው ፍልፍል ሮሚ ቪታሚን ነው። ቃሪያ በአጠቃላይ ያው ቪታሚን አለው በውስጡ፣ ካርቦሃይ ምንድነው አለው ማለት ነው። እና ጨጓራ ምናምን አለበት ፍልፍል ባረዱን ተጠቀሙት። ምክንያቱም ቃሪያ አይመከርም፣ ያቃጥላል። የሚያቃጥል ነገር እኔ ግን ምግብ የበላው ራሱ አይመስለኝም ቃሪያ ምናምን ከሌለው ማለት ነው። እና ሁሉም አንድ ላይ ሲዋድ የሚያምር ተሰጥቶናል ማለት ነው። ያው ምግብም ውበት ያስፈልገዋል ላይ አትሉኝም መቼም። ምግብም ያው ከተሰርቶ ጥፍጥፍሎም ስንበላው ያው ያስደስታል ሀቂቃ። እና ቅድም እንትን ያልነው እንቁላላችን በርበሬው እንትን ስለው ተቃጥሏል። ያው እንትን አላደረገውም፣ ትንሽ ከለሩን ቀይር አድርጎታል። ያን ያክል አይደለም፣ ጥሩ ነው። እናንተ ቶሎ ድረሱበት ማለት በርበሬው ሳይቃጠል ማለት ነው። በርበሬና ፍልፍል አስወዳለሁ፣ ለዛ ነው። እና ቤታችሁ በአብሪካት እንትን ያን ጨው አደረኩ ማለት ነው። ጨው ያው መጨረሻ ላይ ጣዕም የሚሰጠው ጨው ነው። የፈለገ ነገር ሙያ ቢኖረን የፈለገ ብንጠባብ ጨው ከሌለው ምንም ነው። እና ወደ ቀጣዩ እናልፋለን። እና ውዶቼ በዚህ መልኩ ይቅርታ፣ በዚህ መልኩ አቀላቅለነዋል። ከዛን ሼርያውን እናደርጋለን ማለት ነው። ሼርያውን ያው በፊት አላሳያችሁም፣ እንዲህ መግባት አለበት እሱም ሳ ሼርያውን በመጀመሪያ በዘይት እንትን እንለዋለን። በዘይት ያኔ አምስት አድርገን ከለሩ የሚያምሩ እንትን እንዲሰጠን። እንደዚሁ አይደለም እንቀቅለው። እዛ ጋር አስገባላችኋለሁ። አሁን በዚህ መልኩ እንትን እያልነው ነው። አብሮ እንትን ማለት አለበት። ያን ሚክስ አድርጋችሁ በቃ ያምራል። እስኪ ተጠቀሙትና አይታችሁ ታመሰግኑኛላችሁ ሁላችሁ ማለት ነው። ሀሳብ አስተያየት ደግሞ በኮሜንት እቀበላለሁ። አብሽሪ።